ሰላም በዚህ ቪዲዮ አስገራሚ የሆኑ የሬት ጥቅሞች ለቆዳ እንክብካቤ ምን እንደሆኑ እናወራለን። እስከ መጨረሻው ተከታተሉ። ሬት አረንጓዴ አትክልት ሲሆን በእያንዳንዱ የሬት ቅጠል ውስጥ ጄል አለ። ይህም ጄል ውሃ፣ ቫይታሚኖች፣ ንጥረ ነገሮች እንዲሁም ብዙ ጠቃሚ ነገሮችን በውስጡ የያዘ ሲሆን በተለያዩ ሀገራት ሰዎች ሬትን ሲጠቀሙ ኖረዋል። ለቆዳ አጠባበቅ ሬት በጣም አሪፍ ከሚባሉ የተፈጥሮ መድኃኒቶች ውስጥ አንዱ ነው። ለተለያየ የቆዳ ችግር አሪፍ መፍትሄም አለው። ሬት ለፊት ቆዳ ለምን ጥሩ ሆነ? የሬት ጄል አብዛኛው ውሃ በመሆኑ ለደረቀ ቆዳ አሪፍ ነው። ቅባታማ ሳያደርግ ፊትን ያወዛል። ሁለተኛው ደግሞ ሬት ለተቆጣ ቆዳ ለማከም ይረዳል። ቆዳችሁ ከተቆጣ ወይም በፀሐይ ከተቃጠለ ሬት ቆዳችሁን ብትቀቡት በፍጥነት የማሻሻል ኃይል አለው። ሌላው ደግሞ ሬት ባክቴሪያን ማጥፋት ባህሪ ስላለው ብጉር የሚያመጣን ባክቴሪያን ያጠፋዋል። እንዲሁም ሬት በውስጡ ቫይታሚን ኤ፣ ሲ፣ ኢ የያዘ በመሆኑ ቆዳን ጤናማ ማድረግ እንዲሁም የተጎዳ ቆዳን የማከም ኃይል አለው። በዚህም የተነሳ ብዙ ሰዎች ሬትን በየቀኑ በቤት ውስጥ እያዘጋጁ ይጠቀሙታል። አሁን ደግሞ እንዴት አድርጋችሁ ሬትን ለፊታችሁ እንደምትጠቀሙ ትነግራችኋለሁ። አንደኛ፣ ትልቁን ቅጠል ወስዳችሁ በአግባቡ ጠቡት። ከዛም ከላይ ወደ ታች ሁሉንም እሾኮች ቆርጣችሁ አውጡት። ከዛም ቅጠሉን በፈለጋችሁት ቅርጽ ቆርጣችሁ ጄሉን በማንኪያ አውጡት። ያወጣችሁትን ጄልም ለብቻው በሌላ ሳህን ወይም ዕቃ አስቀምጡት። ውሃማ ጄል ከፈለጋችሁ በመፍጫ መፍጨት ትችላላችሁ። ከዛም ፊታችሁን ከታጠባችሁ በኋላ የፈጫችሁትን ጄል እያነሳችሁ ፊታችሁ ላይ መቀባት። ባትፈጩትም ችግር የለውም፣ በቀላሉ ለመቀባት እንዲያመቻችሁ ነው። ከዛም ለ10 ደቂቃ ፊታችሁ ላይ ያቆዩት። ከዛም ታጠቡት። ይህ ልክ እንደ ሞይስቸራይዘር ወይም ፊታችሁ እንዳይደርቅ ያደርገዋል። በተለይም ቅባታማ ፊት ላላችሁ የተሻለ ነው። ይህንን ሁሌም ጠዋትና ማታ ማድረግ ትችላላችሁ። በመቀጠል የሬት ጥቅም ለብጉር ያለውን ጠቀሜታ ነግራችኋለሁ። ሬት ብጉርን በፍጥነት ለመቀነስ ይረዳል። ፊታችሁን ታጥባችሁ ካጸዳችሁት በኋላ በወጣው ብጉር ላይ ትንሽ የሬት ጄል ቀቡት። ከዛም ሳትታጠቡ አሳድሩት። ጠዋት ላይ ፊታችሁን መታጠብ። ይህንን ብጉሩ እስኪሻላችሁ ወይም እስኪቀንስ ድረስ በየቀኑ ማድረግ። የተሻለ ለውጥ እንዲያመጣ ደግሞ 1 የሻይ ማንኪያ ማር ከ2 የሻይ ማንኪያ የሬት ጄል ጋር በመደባለቅ ብጉር ላይ ማድረግ። ይህንን በሳምንት 2 ወይም 3 ጊዜ ብታደርጉት ይመከራል። ሌላኛው የሬት ጥቅም በፀሐይ ለተቃጠለ ፊት። ፊታችሁ በፀሐይ ተቃጥሎ ከሆነ ሬት ጥሩ መፍትሄ ይሰጣችኋል። የተወሰነ የሬት ጄል ወስዳችሁ ለትንሽ ደቂቃ ፍሪጅ ውስጥ አስቀምጡት። ከዛም በፀሐይ የተጎዳው አካባቢ ቀቡት። ይህንንም ቆዳውን በማቀዝቀዝ ህመሙን ይቀንሰዋል። ይህንን 3 ጊዜ በቀን ውስጥ ህመሙ እስኪሻላችሁ ድረስ አድርጉት። ሬት ለደረቀ ቆዳ። የደረቀ የፊት ቆዳ ሞይስቸራይዘር ያስፈልገዋል። ስለዚህም ፊታችሁ የደረቅ የሚያስቸግራችሁ ከሆነ ለፊት የሚሆን የኮኮናት ክሬም ወይም ቅባትና እኩል መጠን ካለው የሬት ጄል ጋር በመደባለቅ ትንሽ ሞቅ አድርጉት። ይህም የኮኮናቱ ቅባት ከጄሉ ጋር እንዲዋሃድ ይረዳዋል። ከዛም ማታ ላይ ፊታችሁ ላይ መቀባት፣ ለረጅም ሰዓት ማቆየት። ይህንን በሳምንት 2 ወይም 3 ጊዜ አድርጉት። ይህ የደረቀ ቆዳ ቀስ እያለ ቅባቱን እንዲስብ ያደርገዋል። ሬት ለቅባታማ ፊት። ሬት ለቅባታማ ፊት በጣም የሚመከር ሲሆን ምንም እንኳን ፊት ቅባታማ ቢሆን ሞይስቸር ከሌለው ፊት ስለሚጎዳ ሬት አሪፍ ሞይስቸራይዘር ይሆናል። ይህም የሬት ጄልን ከትንሽ የሎሚ ጠብታዎች ጋር በመደባለቅ መጠቀም ፊትን ፈካ ማድረግና እንዲሁም የፊት ቅባትን ስለሚቆጣጠር ጠዋትና ማታ ከመተኛታችሁ በፊት ተጠቀሙት። ነገር ግን ይህን ስታደርጉ ሎሚ ፊታችሁን ሊያቃጥለው ስለሚችል ሎሚውን ከውሃ ጋር መደባለቅ ትችላላችሁ። ወይንም ፊታችሁ የማይችልና በቀላሉ ሎሚ የማይችል ከሆነ ጭራሽ ሳትጠቀሙ ሬቱን ብቻ ተጠቀሙት። ሬት ለብጉር ጠባሳ። ሬት የብጉር ጠባሳ ወይም ፊት ላይ ያሉ ጥቋቁር ነጠብጣብ ቀስ ቀስ እያለ እንዲጠፋ በጣም የሚረዳ ነገር ነው። የሬት ጄልን ከትንሽ የእርድ ዱቄት ጋር በመደባለቅ ፊታችሁን መቀባት። ከዛም ከ10 ደቂቃ በኋላ መታጠብ። ይህንን በሳምንት 2 ወይም 3 ጊዜ ማድረግ ትችላላችሁ። እርድ ፊታችሁ ፍክት እንዲል ያደርገዋል። ነገር ግን ስትቀቡ ልብሳችሁ እንዳይበላሽ ተጠንቀቁ። ሬት እንደ ስክራብ። የሬት ጄልን ከተፈጨ አጃ ወይም ትንሽዬ ስኳር ጋር በመደባለቅ ፊታችሁ ላይ መቀባት። ለ2 ደቂቃ ካቆያችሁት በኋላ ሞቅ ባለ ውሃ መታጠብ። ይህም የሞተ ቆዳን በማንሳት ቆዳችሁ እንዲለሰልስና ፊታችሁ እንዲፈካ ያደርገዋል። ይህንን በሳምንት 1 መጠቀም። ነገር ግን ፊታችሁ በቀላሉ የሚቆጣ አይነት ከሆነ በየ10 ወይም 15 ቀኑ
ማድረግ ትችላላችሁ። ሬት እንደ የፊት ማስክ 2 የሻይ ማንኪያ የሬት ጄል ከ1 የሻይ ማንኪያ ማርና ከ1 የሻይ ማንኪያ ሎሚ ጋር በመደባለቅ በንጹህ የፊት ቆዳችሁ ላይ ቀቡት። ከዚያም ከ15 እስከ 20 ደቂቃ ቆዩት። ከዛም ታጠቡት። ይህም ፊታችሁ እንዲያበራ ስለሚያደርገው በሳምንት 1 ወይም 2 ጊዜ ተጠቀሙት። ሬት ለአይን ስር ጥቁረትና ላበጠ አይን አነስ ያለ የሬት ጄል ወስዳችሁ ፍሪጅ ውስጥ መክተት እና ለ10 ደቂቃ ማቆየት። ከዛም እጃችሁን በደንብ ታጥባችሁ ከአይናችሁ ስር መቀባት። ለ10 ደቂቃ ቆይታችሁ መታጠብ። ይህ የአይን ስር እብጠትን እንዲሁም ጥቁረትን ይቀንሳል። ሬት ቁስልን ወይም ጠባሳን ለማዳን ሬት የተጎዳ ቆዳን ማደስና ጠባሳን ከጊዜ ጊዜ የተሻለና እንዲቀንስ ያደርገዋል። የሬት ጄልን በቆየ ጠባሳ ላይ በቀን 2 ጊዜ በመቀባት ለትንሽ ደቂቃ ማሳጅ ማድረግ። በአጠቃላይ ሬትን ስትጠቀሙ የተሻለ ለውጥ ለማግኘት እነዚህን ነገሮች ብትከተሉ የተሻለ ነው። አንደኛ፣ ሁሌም የሬት ጄልን ልትቀቡ ስትሉ በንጹህ እጃችሁ በደንብ ታጥባችሁ ይሁን። ሁለተኛ፣ ሬትን ለመጀመሪያ ጊዜ ከሆነ የምትጠቀሙት በመጀመሪያ በትንሹ ተቀብታችሁ ሞክሩት። ምናልባት አንዳንድ ፊት ለሬት አለርጂ ሊሆን ስለሚችል። ሶስተኛ፣ ሰንስክሪን ወይም በደንብ ፊታችሁን የሚከልል ዣንጥላ ስትወጡ ተጠቀሙ። ምክንያቱም በተለይም ማስክ ስታደርጉና ሎሚ ነገሮችን የምትቀላቅሉ ከሆነ ፊታችሁን የበለጠ በቀላሉ በፀሐይ ተጎጂ ስለሚያደርገው። አራተኛ፣ የሬት ጄሉን በንጹህ ዕቃ አስቀምጡት። ያስቀመጣችሁትንም ከ1 ሳምንት በላይ አትጠቀሙት። ስትጠቀሙ ፍሪጅ ውስጥ አስቀምጡት። ከብዙ በጥቂቱ የሬት ጥቅም ከናዘገጃጀቱ ይህን ይመስላል። በተፈጥሮ መንገድ የፊት ቆዳን መንከባከብ ጊዜ ሊወስድ ስለሚችል በትዕግስት ለረጅም ጊዜ ተጠቀሙት። ከዘረዘርኩላችሁ አጠቃቀሞች ውስጥ አንዱን ምረጡና ቢያንስ ለሳምንታት ተጠቀሙትና ሞክሩት። ከዚህ በተጨማሪ በዚህ ቪዲዮ ላይ አስተያየት ወይም ጥያቄ ካላችሁ ኮሜንት አድርጉልኝ። ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱኝ። ቻው።